ያው ተጽዕኖ ፈጣሪ የሚባሉ ሰዎች የተገኙበት ነው የሚባለውና የአምስተርዳም ኮንፈረንስ እንዴት ነበር? ምን ላይ ነበር? ዝርዝሩ ተስፋው ምን ይመስላል? እንዴ ጭምጭምታ ነው ያልከው? ጭምጭምታ ነው እንዴ? በአደባባይ በመገናኛ ብዙሃን ሁሉ የተነገረ ነው እኮ። በአምስተርዳም የተደረገው በመግለጫ ተሳታፊዎቹ ምናምን የተሳታፊዎቹ ዝርዝር ምናምን ብዙ ሰው ዝርዝር በይፋ አልወጣም። የተሳታፊዎቹ ዝርዝር ምናምን ብዙ አልወጣም። ዝም ብሎ ጀነራል ነው የተነገረው ብዬ ነው። ምን ይመስላል እንትኑ ስብጥሩ ምን ይመስላል? ኮምቢኔሽኑ ምናምን ጥሩ እሱም ተነግሯል። በነገራችን ላይ ተነግሯል። በመግለጫው ላይ ከምን እንደወጡ ተካፋዮቹ የፖለቲካ ፓርቲዎች፣ የትጥቅ ታጋዮች፣ የሲቪል ሶሳይቲ መሪዎች፣ የኢትዮጵያ ኮሚኒቲ የተለያየ የኢትዮጵያ ኮሚኒቲ ተወካዮች፣ ምሁራን፣ ነባር የፖለቲካ መሪዎች፣ የሂውማን ራይትስ አድቮኬትስ እና አክቲቪስት ብሎ ተዘርዝሯል። እኔ ነበርኩ። እኔ አልደበቅም፣ ተካፍያለሁ። እኔ መደበቅ የለብኝም። ሌሎቹም ያው ወጥተው ይናገራሉ። ነገር ግን የሁሉንም ዝርዝር ካላወጣህ በስተቀር በከፊል አታወጣም ዝርዝር። ነገር ግን ቤተሰብ ያላቸው አሉ፣ ሀገር ቤት ውስጥ ቤተሰብ ያላቸው አሉ። ስለዚህ ለቤተሰቦቻቸው ሲሉ እየተሳተፉ ያሉ፣ ነገር ግን በተለያየ ምክንያት በስራ ምክንያት ዝርዝሩ ውስጥ በግልጽ መውጣቱ የማያስፈልግ አሉ። ይሄ ለኢትዮጵያ ሕዝብ ይገባዋል። እንደዚህ ብዬ ልናገር እችላለሁ። ድሮ ቢሆን ኖሮ አንተም ደጋግመህ ስትናገር አይቻለሁ። ታየ ደንደዓ የተናገረው በደልን የሰራው ወይም በፖለቲካ ምክንያት ተቃዋሚ የሆነው ብቻ ሳይሆን ቤተሰቡ በሙሉ ነው የሚገደለው። ቤተሰቡ ሁሉ ነው ቤት የሚቃጠልበት። ቤተሰቡ ነው ከቤት ወጥተው የሚወጣው። ይሄ ስላለ ጥንቃቄ ማድረግ ስለማስፈለገው ጉዳይ ነው እንጂ ለድብቅ አይደለም። መግለጫው እውነት ነው። የሚናገሩ እዚህ ላይ መግለጫ ላይ የሚናገሩ አሉ፣ ይናገራሉ፣ ሚዲያ ላይ ወጥተው ይናገራሉ። አሁን ያልኩህ በሙሉ ተሳትፈዋል። እስከ 20 የሚሆኑ ሰዎች ተሳትፈዋል። የተስማማንበት ጉዳዮች አሉ። በመግለጫ ላይ እንዳለ 7 ዓመት ይሄ ብልጽግና እዚህ ሰውዬ መሪነት አገልግሏል። 7 ዓመት ጦርነት ብቻ ነው የነበረው። 7 ዓመት የደህንነት ችግር ብቻ ነው የነበረው። 7 ዓመት የኢኮኖሚ እና የሴኩሪቲ ቀውስ ነው ሀገር ውስጥ የነበረው። 7 ዓመት ገደብ የለሽ ቫዮለንስ አመፅ ነው የነበረው። ሀገሪቷን ህዝቧን የጨረሰና ንብረቷን ሁሉ ያወደመ ነው ያለው። ይሄ ደግሞ በኢትዮጵያ ህዝብ ላይ የደረሰው ብሔር ለይቶ አይደለም፣ አካባቢን ለይቶ አይደለም፣ ሃይማኖትን ለይቶ አይደለም፣ ጎሳን ለይቶ አይደለም። በኢትዮጵያ ህዝብ ሁሉ ላይ ነው የደረሰው። በዚህ ላይ ስምምነት አለ። እኛ ለብቻችን የነበርነው ለዛሬ 6-7 ዓመት ይሄንን ስንናገር የነበረው አይቀንታችሁ ነው ምናምን የሚባለው ነገር አሁን አገሩ ሁሉ የተቀበለው ነው። ስብሰባውም ይሄንን ተቀብሏል። ይሄ መንግስት መዳን አይችልም። አንደኛ ለመዳን ውሸቱን ትተህ ደመናውን ዞር አድርገህ እውነታውን ስትቀበል ነው። ችግርህን መኖሩን ስትቀበል ነው። ኢኮኖሚው በደቀቀበት አገር የኢኮኖሚ ሚራክል ነው የሚል መንግስት ነው ያለው። አሁን መምህራን፣ ሐኪሞች፣ አሁን ደግሞ የህግ ባለሙያዎች ሁሉ ወጥተው መኖር አልቻልንም እያሉ ቤት ኪራይ መክፈል አልቻልንም ብለው ራሳቸው በድፍረት ወጥተው እንደዚህ አይነት ጭካኔ ባለበት ሀገር ላይ ወጥተው እየተናገሩ እያለ አይን ስላልተከፈተ ነው እንጂ ሁሉ ሞልቷል፣ ሁሉ ባሌ ነው የሚለው፣ ሁሉ ሰላም ነው የሚለው። ሱሉልታ ላይ ሰው ወጥቶ መግባት እያልቻለ እያወቅ ሱሉልታ ላይ አንድ ሙሉ አውቶቡስ እንደሚታገት እያወቅ
በአማራ ክልል ጦርነት በሁሉ አቅጣጫ በአራቱም የአማራ ክልል አቅጣጫዎች ጦርነት እያለ አሁን በኦሮሚያ ውስጥ ድሮ ባልነበረበት የኦሮሞ ነፃነት ሰራዊት በማይንቀሳቀስበት በአርሲ በምዕራብ ሐረርጌ በምስራቅ ሐረርጌ እየተንቀሳቀሰ እየተስፋፋ እያየ ሀገሩ እኮ ሰላም ነው ይላል። ወይም ደግሞ ሽፍትነት በኢትዮጵያ ውስጥ ይልሃል። ሽፍትነት በኢትዮጵያ ውስጥ ልማድ ነው፣ እሴታችን ነው የሚል ነው ያለው። ይሄ አይወጣም። ይሄ መንግስት ካለበት አዘቅት ለመውጣት አይችልም። አንደኛ ችግሩንም ስለማያምን ችግሩን ሳያምንና ለመቅረፍ ሳይፈልግ አይቻልም መውጣት። የቁልቁለቱ መንገድ በስቷል። ሁለተኛ የኢትዮጵያ ሕዝብ ከጫፍ እስከ ጫፍ ምንም ሳይለይ ጠልቶታል፣ ጠፍቶታል፣ አይሰማውም። እኛ ቤተሰቦች አለን። የፌስቡክ ነው ይልሃል። ፌስቡክ አይደለም፣ እውን ነው፣ እውን ነው። የኢኮኖሚ ድቀቱ፣ የጦር መበራከቱ፣ የግድያ ብዛቱ፣ የዲፕሎማሲ መገለሉ፣ ይሄ ሁሉ የፖለቲካ ክስረቱ። ፖለቲካ ባይከስር እውነትን እነዚህ አዛውንት ናቸው እንደ እነዚህ አረጋውያን ናቸው እንደ ምስክር ሊሆኑለት እንደሚችሉ አገሪቷ በተአምር ውስጥ እንዳለች እነዚህ ናቸው የሚናገሩት። ሊናገሩ የሚችሉት እነሱ ናቸው። ወጥቶ ያልተናገረ በረከት ስምዖን እንደዚህ አለ ተብሎ የውሸት እየሰሩ እያወጡ አይደለም እንዴ? ምስክር ሁነን እያሉት አይደለም እንዴ? ምስክር ሁነን እውነቱን ተናገረልን እያሉ አይደለም? ለራሳቸው ማመን የማይችሉት ሰዎች ሌላ ምስክር እየጠሩ ይሄ ሁሉ እያለ መቆየት አይችልምና ከዚህ በፊት እንደተደረገው ሳንዘጋጅበት ለውጥ ከመጣና ከዚህ ተነስተን ወደ አንድ የምንወዳትና እኛ ሁላችን አገራችን የምንላት አገር ተባብረን ተስማምተን ተግባብተን እርስ በርስ ተሸካክመን የምንኖርበትን ኢትዮጵያን ለመፍጠር የሚያስችል የሽግግር ፍኖተ ካርታ ያስፈልገናል እና እሱ ላይ መስራት አለብን። ይሄ በሲያትልም ስንሰበሰብ በዋሽንግተን ዲሲም ስንሰበሰብ አሁን ደግሞ ጠለቅ ተደርጎ በሽግግሩ ሁኔታ ላይ ይሄ መልቲፕል ሽግግር ነው የሚያስፈልገው። ወደ ሰላም፣ ወደ ዴሞክራሲ፣ ወደ የኢኮኖሚ ጀስቲስ፣ ይሄ ሁሉ የተደራረበ ስለሚያስፈልገን አስቀድመን መግባባት አለብን በሚለው ነገር ላይ ነው። ድብቅ አይደለም። በዚህ ላይ ስምምነት አለ። ስምምነቱ ደግሞ በአምስተርዳም ብቻ አይደለም፣ በአገሪቱ በሙሉ በዚህ ላይ ስምምነት አለ። ጦርነት አንፈልግም፣ ሰላም ነው የምንፈልገው፣ ሙሉ ስምምነት አለ። ከዚህ ከኢኮኖሚ ድቀት መውጣት አለብን፣ ሙሉ ስምምነት አለ። ከአካባቢው ረባሽ ሀገር ሆናለች ይቺ ሀገር። ከሶማሊያ፣ ከሶማሌላንድ፣ ከሁሉ ጋር የተጣላች ሀገር ሆናለች። ከቻይና ጋር የተጣላች ሀገር ሆናለች። አሜሪካን ጎረምሳ ብሎ ሲሰድብ የነበረ ስለሆነ ተጣልታለች። በቀጠናው ሁሉ ያጠፋች። ከዚህ መውጣት አለብን በሚለው ላይ ሙሉ ስምምነት አለ። ለዚህ አምስተርዳም አያስፈልግም፣ ዝግጅት ግን ያስፈልጋል። ይህንን ነው አምስተርዳም ያደረገው። ሌሎች በዚህ ጉዳይ ላይ ስለጠየቀኝ ነው እንጂ ሌሎች ጉዳዮች በዚህ ጉዳይ የሚናገሩ አሉ። የተሻለ ግንዛቤ ለመስጠት ሌሎች ይናገራሉ በዚህ ጉዳይ ላይ። አመሰግናለሁ። እንደምድል ስራ ስጣቸው። እሺ፣ ደስ ይለኛል ፕሮፌሰር አገኛለሁ በኋላ ከፕሮግራም በኋላ የአማራ ፋኖ ትግል በተመለከተ ያለው ፖለቲካ ዴቨሎፕመንትም ትንሽ አስተያየት እንድትሰጥበት ፈልጋለሁ። ብዙ ጊዜ የታገልክበት ነው። እዚህ ሚዲያም ሌሎች ሚዲያዎችም ስትል ለአማራ ህዝብ ድምፅ ሆነሃል። የአማራ ህዝብ ትግል ወደኋላ የሚቀለበስ አይደለም። ከዚህ በኋላ በ10% ነው የምንዋጋው ብትሉ ምናምን ህዝባዊ ሆኗል የሚለው በደንብ አስረግጠ ስትናገር ነበር። የትርክቱ መስተካከል አለበት፣ በደንብ አድርጎ ሼፕ መደረግ አለበት በሚለውም አጽንኦት ሰጥ ስትናገር ነበር። አሁን በደንብ አድርጎ ሼፕ ተደርጎ ለየት ያለ ደረጃ ላይ የደረሰ ይመስላል። ትናንት በመገናኛ ብዙሃን የተላለፈው የምሬ ወዳጆ ንግግር አለ። አስተያየት እንድሰጥበት ፈልጋለሁ። ብዙ ጊዜ የታገልክበት ጉዳይ ስለሆነ አስተያየት እንድሰጥበት አጫጭር ሁለት መልእክቶች አሉ። እሱን እናስቀድም። ብረው ነው ለምን ሰራዊቱ እያለቀ ያለው ማንም ሽመልስ አብዲሳ ኦሮሞ ቢሆን እኛ የኦሮሞ ህዝብ ጋር አይደለም የተጣላ ነው። የብሔር ችግር የለብንም።
የብሔር ችግር የለብንም። በትግል ኦሮሞም እያለቀ ነው፣ ማንኛውም ኢትዮጵያዊ እያለቀ ነው። ይሄን ጸረ ኢትዮጵያዊ የሆነ ስርዓት ለመጣል ነው ሐሳባችን። ስለዚህ የኦሮሞ ህዝብ ካንተ ጋር ጠብ እንደሌለነ ማወቅ አለብህ። በፖለቲከኞችና በሴረኞች ግን የሚሰራው ስራ የኦሮሞን ህዝብ አይወክልም፣ ወይም የደቡብን ህዝብ ወይም ማንኛውም ኢትዮጵያዊ የሚወክል አይደለም። ይሄ የሚሰራው ተግባር የብልጽግና የተሸናፊው ስርዓት እንደሆነ እኛም በቅጥ እንገነዘባለን፣ ሰራዊታችንን በቅጥ ይገነዘባል። ይሄን ይሱ የሰራውን ስራ አንተ እንደማትተገብር ማምናለሁ። ከዛ ወዲህ የሚዘህ አሳይተሃን ወደፊትም ልተገብር የምትችለው ይሄኑ የዓለም አቀፍ ህግ የጠበቀውን ስርዓት እንድትከተል በዚህ አጋጣሚ መልእክታችንን ማስተላለፍ እንፈልጋለን። ከዚህ ውጭ እንግዲህ እንደሚታወቀው ድሮኑ በቃ ሲቪልን አላለም፣ ሰራዊትን አላለም። ጃምላ እዚህ ላይ አንድ አለችን ጨምርና ከዛ አስተያየት ተሰጥባታለን። አስነዋሪ ተግባር የሚያደርገው አንተም ነገ ይሄኑ ስራ እንድትተገብረው ነው። ለምን ሰራዊቱ እያለቀ ያለው ማንም ሽመልስ አብዲሳ ኦሮሞ ቢሆን እኛ የኦሮሞ ህዝብ ጋር አይደለም የተጣላ ነው። የብሔር ችግር የለብንም። በትግል ኦሮሞም እያለቀ ነው፣ ማንኛውም ኢትዮጵያዊ እያለቀ ነው። ይሄን ጸረ ኢትዮጵያዊ የሆነ ስርዓት ለመጣል ነው ሐሳባችን። ስለዚህ የኦሮሞ ህዝብ ካንተ ጋር ጠብ እንደሌለነ ማወቅ አለብህ። በፖለቲከኞችና በሴረኞች ግን የሚሰራው ስራ የኦሮሞን ህዝብ አይወክልም፣ ወይም የደቡብን ህዝብ ወይም ማንኛውም አጠቃላይ እሷን የተረጋጋመች ነች። ግን መልእክቱ ክሊር ነው። ፕሮፌሰር ብዙ ጊዜ አስተያየት ተሰጥበት የነበረው ነውና እዚህ ላይ ትንሽ አስተያየት ተሰጥበት አጠቃላይ አማራ ክልል ያለው ትግልን በተመለከተ መልካም እንኳን አንተም ያቀረብኩበት መሰረት አኳኋን ደስ የሚያሰኝ ነው። ካንተው ጋር ነው ስንናገር የነበረው። አማራ ህዝብ መገደል የለበትም፣ አማራ ህዝብ በቦምብ ማለቅ የለበትም። የአማራ ህዝብ የጠየቀው ማዳበሪያ ነው። የአማራ ገበሬ የጠየቀው የምርጥ ዘር ነው፣ መንገድ ነው። ኢህዴን ወይም ብአዴን አያስተዳድረኝም ነው። ይሄ ትክክለኛ ጥያቄ ነው። ህዝብ ስለደገፈው ደግሞ አልሸነፈም ስላልኩኝ ፋኖ ነህ ተብያለሁ። ፋኖ ሆነ እስኪያውን ደግሞ ጁንታነትን ትቶ ፋኖ ሆነ ተብያለሁ በዚህ ጉዳይ ላይ። አዎ አሁን ያኔ በትግራይ ጦርነት ጊዜ ገንዘብ ወስዶ ነው ጃንካ ምናምን እስከል ገቢሳ ለህሊናው የሚኖር ሰው ነው እንደ ገንዘብ አይደለም። እና አሁን በዛን ጊዜ በትግራይ ጊዜ ያኔ ክፉ የተናገሩ ሁሉ አሁን ለመናገር አንገታቸውን ቀና ለማድረግ የማይችሉበት ጊዜ ነው ያለ ነው። በአማራ ጉዳይም ላይ የኔንም ይሁን የሌሎችን ስም ሲያጠፉ የነበሩት አሁን ዝቅ ማለት ነው ያለባቸው። ለምን ምሬ ወዳጆ ከዚህ በፊት ከአንተ ጋር ስናገረውን የነበረውን አንድ በአንድ ነው የተናገረው። አንድ በአንድ ከኦሮሞ ህዝብ ጋራ እኛ ችግር የለንም አለ። እግዚአብሔር ይስጥ። ኦሮሞ ከሌሎች ኢትዮጵያውያን ጋራ እያለቀ ነው። እግዚአብሔር ይስጥ። ይሄ የተሰባሰበው ስብስብ አሁን ቅድም ብያለሁ፣ የአዲስ አበባ አማሮች፣ የአብይ አማሮች ብዬ እነሱ ደግሞ የአብይ አማሮች የሚባሉት ደግሞ እነሱ አማራ ስለሚላቸው እንጂ ከሁሉ ብሔረሰብ የተውጣጡ ናቸው ብያለሁ ቅድም። አሁን በዚህ ሚዲያ ላይ ቅድም የአዲስ አበባ አማሮች፣ አዲስ አበባዎች ብሔር አዲስ እንሆናለን የሚሉ ከሁሉም የተውጣጡ ናቸው ብያለሁ። እሱን ነው የደገፈው። አይወክልም ይሄ ደግሞ ኦሮሞ ህዝብን አይወክልም ነው ያለው። አራተኛ እግዚአብሔር ይስጥ። ይህ አሁን ያለው ስርዓት ጸረ ኢትዮጵያውያን፣ ጸረ ኢትዮጵያ ብቻ አይደለም ጸረ ኢትዮጵያውያን ነው። በኢትዮጵያ ስምማ ኢትዮጵያ አንድነት ጅንጃን ከሚለውማ ያልተገደለ ህዝብ የለም፣ ያልተጨፈጨፈ የለም። በዛ ስም ብዙ ግፍ ተሰራ። ኢትዮጵያ እየተባለ ጸረ ኢትዮጵያውያን ነው። እኔም ልድገመው፣ ከአማራ ህዝብ ጋራ የኦሮሞ ህዝብ ጥል የለው፣ ኖሮትም አያውቅም። ብዙ አማሮች የኖሩትም ኦሮሚያ ውስጥ ነው። አብረው
እኔ የምመጣበት ወለጋ ውስጥ እኔ የተወለድኩበት ወለጋ ውስጥ ከድሮ ጀምሮ ነው ከጎጃም የሚመጡ ብዙ ስራ የተሰማሩ ከድሮ ጀምሮ ይኖሩ ነበር በሰላም። ይሄ መንግስት ከመጣ በኋላ ነው ግድያ የተጀመረው። ኦነግ አይደለም የሚገልህ ገሎ ሊያጣላህና በዛ ሊያተርፍ የሚፈልግ ስብስብ የአዲስ አበባ ጥርቅም ነው። በጥቅም ምክንያት የተሰባሰቡ በጥቅም ጥርቅሞች እነዛ ያ ጥርቅም ነው ይሄንን የሚያደርገው። ይሄንን ተርጎ አይቶ መናገሩ ተመስገን ይመሰገን ይገባዋል። የፋኖ መሪ አንድ ነገር አለመርሳት፣ ኦሮማራ የሚባለው የኦህዴድ እና የብአዴን ስብስብ ነው አይደል የነበረው። ሌላ እኮ ኦሮማራ ልትለው የምትችለው ያኔ እኮ ነበረ። ያን ጊዜ እኮ የቄሮና አሁን ስሙ ፋኖ ተብሎ ስሙ የጠፋው ፋኖም እኮ ለውጥ ለማውጣት እና በኦሮሚያ ውስጥ የሚደረገው ደም የሚፈሰው የኛ ደም ነው ሲባል የነበረበት ጊዜ አለ። በህዝብ ደረጃ በመሪዎች አይደለም፣ በሴራ የተሰራ ኦሮማራ አይደለም። የህዝብ አንድነት በቅርብ ጊዜ እንኳን ነበረ። ስለዚህ እንዲህ በመናገሩ ሊመሰገን ነው ይገባው። ስንለው የነበረውን ነገር ከኔ በበለጠ የተናገረው ሌሎችም ይናገሩታል። በነገራችን ላይ የጎጃም ፋኖም በተለይ የህግ ሰው የሆነው አስረስ ማረም ይናገራል። እንዲያውም አንድ ጊዜ ኢሬቻ የሁላችንም ነው፣ ለፖለቲካ ሲጠቀሙበት ነው እኛ ሁላችንም የምናወግዘው እንጂ ኢሬቻ የሁላችን ነው ያለው። እንዲህ አይነት ነገር ነው ኢትዮጵያን የሚያድናት፣ ኢትዮጵያን መልሶ ሂል የሚያደርጋት እንዲህ አይነቱ ንግግር ነው። ይሄ መንግስት ኖረም አልኖረም በዚህ ደረጃ ነው ሰው መተሳሰብ ያለበት። በአማራ ህዝብና በኦሮሞ ህዝብ መካከል፣ በአማራ ህዝብና በትግራይ ህዝብ መካከል፣ በሌሎችም ህዝቦች መካከል ጦርነት መቀያየም አልነበረም፣ ድሮም አልነበረም። የስርዓት ችግር ነው ያለው። አሁንም የስርዓት ችግር ነው ያለው። አዎ ጸረ ኢትዮጵያውያን፣ ጸረ ድሃ የሆነ አመራር ነው ያለው። ለራሱ እውር ነው። ነገር እንዴት እንደሚተዳደር አያውቅም፣ አይገባውም፣ ሊገባውም አይችልም። እንሰማለን እኮ የብልጽግና መሪ እኮ ስለ ኢኮኖሚክስ ሲናገሩ እኮ እንሰማቸዋለን። ስለ ጂኦፖለቲክስ ሲናገሩ ሊገባቸው አይችልም። አይገባቸውም አይደለም እኮ አያውቁም አይደለም፣ ሊገባቸው አይችልም። ስለዚህ ጸረ ኢትዮጵያውያን የሆነ መንግስት ነው ያልከው እውነት ነው። የኦሮሞ ህዝብንም ይጠብቃል። እንዲህ አይነቱ ነገር መበረታታት አለበት፣ ሊመሰገን ይገባል። እሱም ሌሎችም ሊመሰገኑ ይገባል። የህዝቦችን አንድነት ለማጠንከር፣ በህዝቦች መካከል ያለውን መራራቅ ለማቀራረብ ይሄ ነው መደረግ ያለበት በኢትዮጵያ ውስጥ። እንዲህ አይነት ነገር ነው ሊበረታታ ይገባል። እነሱም ሊመሰገኑ ይገባቸዋል። የእውነት አድርጉት። ይህንን ከዚህ በፊት ስንመኘው ስለነበረ ይሄ ስለመጣ ሊመሰገን ይገባል። በጣም አመሰግናለሁ። የመጨረሻ ጥያቄ ላድርግ ፕሮፌሰር ካለ ጊዜ አንጻር እና የዘንድሮ ምርጫ በተመለከተ ትላንት ስካይላይት ላይ ስብሰባ ነበር። የኢትዮጵያ ምርጫ ቦርድ አባላት ከፖለቲካ ፓርቲዎች፣ ተቃዋሚ ፖለቲካ ፓርቲዎች ጋር ውይይት አድርጎ አስቻይ ሁኔታ የለም፣ በዚህ ዘንድሮ የሚደረገው ምርጫ አንሳተፍም፣ አስቻይ ፖለቲካ ሁኔታ የለም፣ ሴኩሪቲ ሁኔታ የለም፣ ትግራይ አይቻልም፣ አማራ አይቻልም ብሏል። እና የፖለቲካ ፓርቲዎች ደግሞ የድጋፍ እንትን እያሰባሰቡ ነው፣ ከፓርቲዎቻቸው ከደጋፊዎቻቸው ፊርማ እያሰባሰቡ ነው። አናደርግም፣ ምርጫ አንሳተፍም የሚል እንትን እየተደረገ ነው። ምርጫ ቦርድ ደግሞ የገለጸው እኛ ሁኔታው ሪፖርት ማድረግ ነው ስራዬ፣ የእናንተን ድምፅ ሰምቼ ያለው ሁኔታን ይቻላል አይቻልም የሚለውን የእናንተ ድምፅ ሰምቼ ወደሚመለከተው አካል ሪፖርት ማድረግ ነው፣ እኔ ወሳኝ አይደለውም የሚል መልስ ተሰጥቷል። ኢዜማ በበኩሉ ዛሬ ያወጣ መግለጫ ያው መራዘም አለበት ብሏል። የሀገራዊ ምክክር ፕሮፌሰር መስፍን አርአያ የሚመሩት ሀገራዊ ምክክር እስኪያልቅ ድረስ ካለቀ በኋላ መደረግ ያለበት፣ አሁን ይሄ እሱን ሳያልቅ ወደ ምርጫ መግባት የለብንም ብሎ ያው መግለጫ ሰጥቷል ኢዜማ። እዚህ ጋር ትንሽ እንደባለፈው አይነት እንደዚህ ምክንያት ሰጥቶ ብርቱካን ሚደቅሳ እንዳራዘመችው አብይ አህመድ ማራዘም ነው የሚፈልገው። ይሄ ኢትዮጵያ ምርጫ አካሄዳለሁ ብሎ ብልጽግና ብቻው ተወዳድሮ
እንደገና መንግስት ሆንኩኝ ብሎ አናውንስ ያደርጋል። ምንድነው የሚጠበቀው ከዚህ የምርጫ ቦርድ የትላንት ስብሰባ የነበረው? ትንሽ መጠበቅ አለብን። እኔ ምርጫ ቦርድ ይሄንን ብሏል። የብልጽግና መንግስት ምን እንዳለ አላውቅም፣ ግን የምጠብቀው ብልጽግና መንግስት መጥተው ምርጫ ቦርድ ከወሰነ የብልጽግና ፓርቲ ዝግጁ ነው የሚለው። ዝግጁ ነው፣ መንግስትም ዝግጁ ነው የሚለው። ግን አሁን ስንናገር ነበር አይደለም እኔ እናንተ እኮ ስንናገር ነበረ። የሌለውን ነገር አለ ብለው ነው የሚነግሩ። አሁን ደከመን፣ እንዲያውም አሁን እኮ ደከመን። አሁን ውሸቱንም መከታተሉን እኮ ደከመን። እነሱ ግድ የላቸው፣ እኛ ግን ግድ ይለናል። ሁልጊዜ ውሸትን መናገር አንችልም፣ ውሸትን መጠበቅ አንችልም። ከህሊናችን ጋር መኖር እንፈልጋለን። አሁን የምርጫ ቦርዱን በል ብሎታል፣ እኛ እናደርጋለን ብሏል። ትንሽ ቆይቶ ደግሞ አይ ሌላ ምክንያት መጣ፣ ስለዚህ እናስተላልፈው ሊልህ ይችላል። ምን ይከለክላል? ብልጽግና ሌላ ምክንያት ጠይቀው አስተላልፋለሁ ሊል ይችላል። ለአሁኑ ግን ለፖለቲካ ይጠቅማል። እኔ ወደ ምርጫ ሄዳለሁኝ ብሎ ለፖለቲካ ነው፣ እኔ አልከለክልም ለማለት ነው። የሀገሪቱ ሁኔታ ለምርጫ አይጠቅም። አንድ ሰው የጻፈውን አይቻለሁ። ሌላ ጊዜ ከቡለት ወደ ባለትስ እንሄድ ይባላል አይደለም? ከቡለት ወደ ባለትስ ለመሄድ ጊዜው አይደለም ነው አንድ ሰው ያለው። ለምን አገሪቱ በጠቅላላ የጥይት ፉጨት ብቻ ነው እየተሰማ ያለው። በትግራይ ሰላም አለ ልልህ አልችልም። ይኸው በአፋር በኩል እየተቆሰቆሰ ነው። በትግራይ በኩል አማራ ክልል በሁሉም ቦታ አሁን ጎንደርም ጀመረ እኮ። ጎንደርም ምናልባትም የቀዳማዊት እመቤት ነገራችን እሷ አይደለችም ቀዳማዊት እመቤት መሆን ያለባት፣ የፕሬዚደንቱ ሚስት ናት። በነገራችን ላይ ደንብ ከሆነ ነምበር ዋን እኮ ሄድ ኦፍ ስቴት ነው እንጂ ሄድ ኦፍ ገቨርንመንት አይደለም። ሄድ ኦፍ ስቴቱ ነው። አሁን ቀዳማዊት እመቤት የንጉሱ የእንግሊዝ ሀገር የንጉሱ ሚስት ናት እንጂ ሄድ ኦፍ ስቴቱ ነው እንጂ ሄድ ኦፍ ገቨርንመንቱ ነው። ይሄ የተደበላለቀ ስርዓትን ፕሮቶኮልን ያልተከተለ ለመሆኑ ይነግርሃል። ብቻ ጎንደር የነሱ ነው፣ ስለዚህ አትንኩት የሚባል ፕሮፓጋንዳ ሲነፍስ ነበር። አሁን ግን ጎንደርም፣ ጎጃምም፣ ምስራቅ ወሎም፣ ሸዋም እንቅስቃሴዎች በጠቅላላው ግጭት፣ ጩኸት ነው ያለው። እንዴ የዛሬ 2-3 ዓመት እኮ የምሬ ወዳጆ ዞን በነበረው ላይ አንድ ክፍለ ጦር እኮ ነው አንድ እዝ እኮ ነው ያለቀው። 803ኛው እዝ ነው ይመስለኛል። 803 ክፍለ ጦሮች ያሉት 12ኛ፣ 65ኛ እና 64ኛ ነው። 3 ክፍለ ጦሮች ያሉት 6600 ምናምን ሰዎች ያሉት ክፍለ ጦር ነው። ያ ነው የተበተነው። አንድ እዝ ነው የበተኑት። ጦርነት ነው ያለው እና እዚህ ልናካሄድ ነው። ኦሮሚያ እንደዚህ ነው። አሁን ቅድም ስነግርህ ነበር እየተስፋፋ እንዳለ የወባ ኦፕሬሽን። ይህ እኮ ትግራይ፣ አማራና ኦሮሞ እኮ 70% ልትለው ትችላለህ። ኦሮሚያ፣ አማራ ክልልና ትግራይ እኮ 70% ነው። የሀገሪቱ 70% የሚሆነው የጦርነት ከባቢና የጥይት ጩኸት ባለበት ቦታ ምርጫ እናካሄዳለሁ ይቻላል? በአእምሮ ስታስበው አይቻልም። ምክንያቱም ቡለትስ ባለበት ባለትስ አይሆንም፣ አይሄድም። ሁለቱ ከአንዱ ወደ ሌላው መሻገር አለበት። አሁን ግን እሱን ስላልጨረስን፣ እንዴት ሰላም እንደሚወርድ ስላልተነጋገርን ወደዛ ለመሄድ አንችልም። ሌሎቻችን እኮ ለዚህ ነው የሽግግር ፕላን ያስፈልገናል። ይሄ መንግስት ለዛ ብቁ አይደለም የምንለው እኮ የሽግግር ፕላን የምንልበት እኮ ለዚህ ነው። ስለዚህ ይሄ የሚነግረኝ እኔ የሽግግር ፕላኑን ቶሎ ቶሎ መስራቱ ነው የሚያስፈልገው እንጂ ምርጫ ማድረጉ አይደለም። ለነገሩ ማን እንደሚያሸንፍ አናውቅም እንዴ? ምርጫስ ቢደረግ ማን እኮ እንደሚያሸንፍ እናውቃለን። አደረገ አላደረገ አያደርገውም እኔ እንደሚመስለኝ። ግን አደረገ ስላደረገስ ለውጥ ያመጣል እንዴ? ብልጽግና እንደገና ቢያሸንፍ በራሱ እንትን ምን ለውጥ ያመጣል? የሚፈለገው እኮ ይሄ ፌር ፍሪ ኤንድ ክሬዲብል ወይም ኮምፔቲቲቭ ኤሌክሽን ነው የሚያስፈልገው። ይሄ ነው የሚያስፈልገው። ይሄ ነው ኢትዮጵያን የሚያሻግራት። ያ በብልጽግና ዘንድ አይደረግም።
ከዚህ በፊት አይተነዋል። በ2000 ባለፈው ምርጫ አይተነዋል፣ ተመልክተነዋል። ምንም አዲስ ነገር የለም። ስለዚህ አደረጉት አላደረጉት ስለነሱ ማውራትን የሚያስፈልግ ነገር አይደለም። ምርጫ ነው የሚሆነው ብሎ እናስብም። ማድረግ ያለብን በኢትዮጵያ ውስጥ ነፃ፣ ገለልተኛ፣ ተፎክክር ያለበት ተአማኒነት ያለው ምርጫ ብቻ ነው የሚያሸጋግራት። ለዛ ነው መስራት ያለብን። ያ በብልጽግና ስራ አይሆንም። ስለዚህ የኛ ፎከስ ምርጫው ዋጋ አለው የሚለው ጉዳይ ላይ ሳይሆን ማተኮር ያለብን እውነተኛ ምርጫ በኢትዮጵያ ውስጥ ኢትዮጵያ ምርጫ ለማድረግ እንዲችል የሚቻለውን ስራ መስራቱ ላይ ነው ትኩረት መስጠት ያለብን። ይሄ ዋጋ የለውም ልልህ ነው። ፕሮፌሰር የቀይ ባህር ጉዳይስ ምንድን ነው? ትላንት ፎቶ እያየሁ ነበር። ሬድዋን ሁሴን እና ጌታቸው ረዳ በቡሬ አካባቢ ነው ምናምን ወደዛ ሄደው ሞቅ እያደረጉት ነበር መገናኛ ብዙሃኑን። ይሄ የቀይ ባህር ነገር የደረሰ የሆነ አፕዴት አለ ለተመልካቾች? የመጨረሻ እንደምርቃ አሁንም ከጌታቸው ጋር ልትጣላኝ ነው? ያው ያየነው ነው ሶሻል ሚዲያ ላይ ያየነው ነበር ትላንት። ያ ማለት እኔ ጌታቸው ነው ለብልጽግና ዋና ምስክር። ብልጽግና እስከዛሬ እስከ ቅርብ ጊዜ ድረስ ምን እንደሆነ ገላልጦ ሲነግረን የነበረ አንድ በዛ በኩል ታላቅ የነበረ ሰው ጌታቸው ነው። ምን እንደሆነ ገላልጦ ሲነግረን የነበረ ተሳሳትኩኝ። ጌታቸው የታወቀው በዚህ ነው፣ የተወደደውን በዚህ ነው። እውነቱን ሲናገር እውነቱን ግልጥልጥ አድርጎ በጠራ ቋንቋ ግልጽ በሆነ አንደበት ሲነግረን የነበረ ነው። ሁሉም አያምኑም ብያለሁ አይደለም? ቅድም የሚናገሩትን እኮ ሁሉም አያምኑትም። በዛ በዋሻ ውስጥ የተናገሩት የሚሉትን ከዛ ዲያቆን በስተቀር አንዳቸውም እንኳን አያምኑትም። የሚሉትን አንዳቸው እንኳን አያምኑትም። ጌታቸውን አያምነው በጥላቻና በአንዳንድ ነገር ስለተታወረ ነው እንጂ ጌታቸው መጥቶ ላስታውስልህ ዱባይ ላይ በአብይ አህመድ እውቀት ዱባይ ላይ ትግራይና ኤርትራ መጀመሪያ ሲናገሩ አብይ አህመድ ራሱ አድርጉ ብለው ሲገናኙ የተገናኘው ማን ነው? ጌታቸው። በአብይ እውቀት ጌታቸው ተመልሶ ከኤርትራ ጋር እየሸረቡ ነው ቲፒኤልኤፎች ሲል ይታመናል ወይ? አንተው ራስህ ተገናኝተህ ይታመናል ወይ? አሁንም ይቅርታ እኔ እንደ ወዳጅነታችንን ለማጥፋት ፈልጌ አይደለም። በምትናገረው ላይ ነው ሀሳብ የምሰጠው ስለ ጌታቸው። ግን ስለ ቀይ ባህርስ ጨው ምናምን ጋር ሄደው እነዚህ ሁለቱ ስለተናገሩ ነው የሚታመነው? ለምንድን ነው ጠቅላይ ሚኒስትሩ የዚህ ቦታ አዛዥ የዚህ ትምህርት ቤት አዛዥ ምናምን የሚባሉትን ፖሊሲ የሀገርን ፖሊሲ በመናገር ላይ የማይታወቁትን እነሱን ሁሉ ጸጥ አሰኝቶ እሱ ራሱ እንሂድ ጦርነት ክተቱ ለምን አይልም? የምትለውን ነገር አድርግ። ስለዚህ እኔ የእነዚህ ሁለት ሰዎች ምስክርነት ስለ ቀይ ባህር ምንም ለማለት አልፈልግም። ስለ ቀይ ባህር ወደብ የኢትዮጵያ ወደብ በሚባለው ነገር ላይ የምለውን ከዚህ በፊት ብያለሁ። አሁን ደግሞ ተጨማሪ ልናገርና ብዙ ልሄድበት አልፈልግም በዚህ ጉዳይ ላይ። ኢትዮጵያ ቀይ ባህር ወደብ ነበራት በአክሱም ጊዜ የአክሱም መንግስት ሲወድቅ ቀይ ወደቦቿን አጣች። ከዛን ጊዜ ጀምሮ ወደብን ለማግኘት ትግል ነበራት ኢትዮጵያ ለሺህ ዓመታት። ወደብ የነበራት 40 ዓመት ነው ኤርትራ ከኢትዮጵያ ጋር በነበረች ጊዜ። ሺህ ዓመታት ከኢትዮጵያ ጋር አልነበረም። 1000 ዓመታት ከኢትዮጵያ ጋር አልነበረም እያልኩ ነው። በፊት 500 ስል ነበር፣ አሁን 1000 ዓመት አደረግኩት። ስለዚህ ለዚህ ኢትዮጵያ ለዚህ ብሎ የኢትዮጵያ ልጆች ይሄ እውነት መሬት ላይ እያለ ለተንሻፈፈ አስተሳሰብ ብሎ የኢትዮጵያ ልጆች እንዲሞቱ አልፈልግም። ኢትዮጵያ ወደብ ቢኖራት ደስ ይለኛል እኔ። ነገር ግን በጦርነት በአግሬሽን በታላቅ መስዋዕትነት እንዲሆን አልፈልግም። ሬድዋንና ጌታቸው እሱን ከሆነ ለማድረግ የምትፈልጉ ከሆነ እኔ ከእናንተ ጋር አይደለሁም። እኔ ከማንም ከዚህ ጉዳይ አይደለሁም።
ኢትዮጵያ ህዝብም የኦሮሞ ልጆችም የትግራይ ልጆችም ከሱ ጋር መሆን የለባቸው። ወደብ ቢኖረን ጥሩ ነው። ወደብ እንወዳለን። ባህር ኃይልም ቢኖረን እንወዳለን፣ ይጠቅመናል። በጦርነት ግን የተንሻፈፈ ትርክትን በመፍጠር በኃይል ነው የተወሰደብን። የትራንዚሽናል መንግስት ነው የሰጠው። አሰብ ራስ ገዝ ነው የነበረው የሚሉ ስንኩል ምክንያቶችን በማምጣት የኢትዮጵያን ወጣቶች እንደገና ለማስገደል ከኤርትራ ወጣቶች ጋር እንዲፋለሙና እንዲገዳደሉ እንዲጨፋጨፉ የሚፈልግ በዚህ ምድር ላይ እኔ ሰው አለ ብያለሁ። ምክንያቱም ዓለም አቀፉ ህብረተሰብ ራሱ ይሄ መሆን የለበትም እያለ ነው።